በጣም እውነት ታሪክሽ ልብ ይነካል በጣም። አይ አቡዬ ማለት አንዳንድ ሰው እሰይ እሰይ በልሽ ምናምን እኔ እዛ ማለት ኮመንት ነው የምታወሪው? ኮሜንት አይደለም እዛ ነው እኮ እዛ እኮ ነው ኤርፖርት ላይ ማለት ነው። ድምፁ እስካሁን ጆሮዬ ላይ ያለ አቡዬ እስካሁን ምን አይነት አረመኔ ነሽ ምናምን የኔ ችግር ማንም አላየም የዛ ሰዓት ማለት ነው። አንዳንዴ ሰው የሚያድንሽን ያህል ይገድሻል ታውቂያለሽ። አንድ ቃል የዛን ሰዓት የሚያጽናናሽ ሰው እንኳን ከጎንሽ ባጣሽ ሰዓት አይዞሽ ሁሉም ያልፋል ሄዳችሁ እኮ ለመለወጥ ነው ምናምን የሚልሽ እንኳን የለም። ሁሉም ያንቺን ችግር ሳይ አንዳንዴ ብዙ ነገር ሳይ ማለት ነው አቡዬ አንዳንድ ሰው በቃ ምንም ሳያውቅ የሚፈርድ ሰው ቃል ሰውን ያነሳ ቃል ደግሞ ሰውን ይገላል። እና በዛ ሰዓት በቃ ይሄን የመሰለ ሰው ይሄን ምንም እኮ አያውቁትም። እንደ ኤርፖርት ላይ እንዲያይተውት ብቻ ስለሚያ ሁሉም ሰው እዛ ጋር ያለቅሳል። ግን ያየኔ ኤርፖርት ላይ ያሉት ሰዎች አንቺ ያለ ባልሽ ፍቃድ እየሄድሽ እንደሆነ በምን አወቁ? እንዴት አወቁ? እሱማ ድምፅ አውጥቶ ነበር የሚያለቅሰው። ለምን ሳትነግሪኝ ለምን እያለ ያለቅስ ነው መሬት እየደረሰ። ለዛ ነው እኮ እኔም እኮ የምልሽ እሱ እንደው እና ለምን ምናምን ሲል ምን አይነት ስንቱ ሂጂ ተብሎ ተባሮ መሄዳለ እንደዚህ እየተለመነ ምናምን እኔ ብሆን ቀደዋለሁ ምናምን ይላሉ። እኔ ግን በቃ ውስጤ ለምን ያኛው በፊቱ ልጅ ይመስለኛል ውስጤን ቁርጥ በቃ አንቺ ጨካኝ የለም አይኔ እኮ ያለቅሳል። ግን ውስጤ እንኳን ያረኩት ነው የሚለኝ የዛ ሰዓት ማለት ነው። እሱ እንደዛ አሁን ነው የሚያንገበግበኝ ካለፈ በኋላ የልጄ ጠረን በቃ ሁሉ ነገር እንትን ሲለኝ ሲረበኝ ማለት ነው በቃ እና 2014 ላይ ነው አሁን 2017 ነው አስቢና በቃ ይበልሽ እያሉኝ ማለት ነው። እና ከተገናኘንም ተገናኘን ካልተገናኘንም በቃ ምናምን ብሎኝ በቃ እንደዛው እንትን እንዳለ እኔ ጥዬው ገባሁ እያለቀስኩ እሱም እያለቀሰ ጥዬው ገባሁ ማለት ነው። ከዛ በኋላ በቃ ገባሁኝ ሁሉ ነገር ቼክ አፕ ምናምን አለ። እሱን ጨርሼ ወደ ፕሌን ግቡ ሲባል ስልክ ሊዘጋ ሲል ደወልኩኝና በቃ አሁን ፕሌን ውስጥ ልገባ ነው ስልክ ይዘጋል ሰላም ሲለኝ ሰላሙኝ እግዚአብሔር ይቅናሽ ራስሽን ጠብቂ ምናምን አለኝና በቃ ስልኩን ዘጋሁት። እኔ ወደ አረብ ሀገር መጣሁኝ ማለት ነው። እና ግን አረብ ሀገር መጥቼ በጣም በቃ እዛ የጠበቅኩት ሄጄ ብዙ ነገር አደርጋለሁ ምናምን ሴትዮዋ እዛ ሆኜ ያወራችኝ በጣም ጥሩ እንደሆነች አንድ ልጅ እንዳላት በቃ ባሏ በወርም በ15 ቀንም እንደሚመጣ ነው። እዚህ ስመጣ ደግሞ ሰውየው በየሳምንቱ ነው የሚመጣው። በጣም ባለጌ ሰው ነው ሰውየው። እና በቃ የሆነ እንደ እድሜ አይደለም። እኔ አሁን 30 ዓመቴ ነው፣ ግን እንደ እድሜ አይደለም። ያኔ እንትን ሰውነቴ ቀጨጭ ያልኩኝ ነኝ ማለት ነው። ያኔ ብዙ ነገር ስለማብሰለስል ይሁን አላውቅም፣ ሰውነቴ የሆነ እንትን ያለ ነው። እና እሷ ሴትዮዋ ወፍራም ናት። አንድ ልጅ ነው የወለደችው። በጣም ትልቅ ነው የምመስልሽ ማለት ነው። ልጅ ናት ግን እና አንቺ መቼ ነው እንደሷ ሸቀጥ ብትዩ እንደሷ ብትሆኚው ሹፊያ ክፍት ታረግ ምናምን ይላታል ማለት ነው። እሷ ሴትዮዋን አጠገቤ ሆና ማለት ነው ምግብ ምናምን እያቀረብ በዩኒፎርም ውስጥ ሆኜ እንደዛ ይላታል ማለት ነው። ሹፊያ ክፍት ታረግ ምናምን ሲላት በቃ እሷ የምትስለው ሌላ ነገር ነው። በቃ ሌላ ነገር ትመቻለች። አንቺ ግን ሁሉ በቃ ምናምን ይመስል ጭንቅላቷ ላይ በጣም ይናገራታል። ወደኋላ አይልም ሲናገር ማለት ነው። ከዛም በቃ ጥሩ የነበረችው በአንድ ወር ውስጥ ሌላ ሰው ሆነች። እኔ ልጅ አለኝ ትዳር አለኝ ብዬ ፎቶቸውን ይዤ መጥቻለሁ። የልጄን ልብስ አሳይቻታለሁ። የልጄን ልብስ ሽታውን ለማሽጠጥ ነው ብዬ ይዤ መጥቼ ልብሱን አሳይቻታለሁ። ልጅ አለኝ በቃ እኔ ሌላ ነገር አልፈልግም እመኚ ማደም በቃ ሁሉ ነገር ነግሬያታለሁ። ግን እሷ ወዲያውኑ ግልብጥ ብላ ሌላ ሰው በቃ ልትገለኝ በቃ ሂጂ ምናምን እያለች አንዳንዴ በቃ ሳህን ልትወረውሩላ ትደርሳለች ምናምን። እና አመት ከ5 ወር በቃ 2 አመት ለመጨረስ ብዬ በቃ ሲጥ እያልኩኝ በቃ አለ አይደለ እንዴት ነው እየሰደበችሽ ለመኪናውን ጠቢ ነይ እንዲያርጊ እየተባልሽ ማለት ነው። በቃ ቻል አድርጌው ልጆች አውቃለሁ ብዙ ሰው አውቃለሁ እዚህ ዱባይ ላይ ያለ ማለት ነው። ግን አላማዬን አሳክቼ 2 አመት እንደምንም ትምቢ እህቴ ከተመረቀች ቤቴንም ጀምሬያለሁ። ቤት አያቆርቆሩ ነበር ኤል ሼፕ አድርገን ምናምን እየሰራ ነበር የዛ ሰዓት። እና ያንንም ትምቢ ምልከውን ገንዘብ ማለት ነው 1 ብር ስልክ ፎቶ ነው የሚያነሳልኝ ማለት ፎቶ አንስቶ ይሄው ሲሚንቶ አታምኝም እግዚአብሔርን አብዬ ሲሚንቶ በዚህ ዋጋ የገዛሁት ቆርቆሮ እንደዚህ የተረፈ 5000 ብር ነበር አካውንትሽ ውስጥ አስገባው ይለኛል ማለት ነው። ወይ በማዘር አካውንት አስገብቻለሁ ካስፈለገ ከሷ እንድንቀበል ካንቺ ካስገባው ማውጣት ስለማንችል ቤቱ ይለቅና ሁሉም ወደ አንቺ ይገባል ምናምን ይለኛል። እንድመጪ ነው ፈልገው ምናምን ነገር ይለኛል ማለት ነው። 2 አመት አሁን ይቀረን 7 ወር ከ3 ቀን ነው አይደለ 7 ወር ከእንደዚህ ቀን ነው ይለኛል ማለት ነው። እና ልክ አመት ከ5 ወር
እንደሰራውኝ በቃ አይለኛ ጸብ ተነሳ ማለት ነው። በቃ ፊቴ ማለት ራሴን መቋቋም የማልችልበት ሁኔታ ውስጥ ከተተችኝ ሴትዮዋ እና የሆነ ቀን እንደዚህ እንትን ብዬ አንቺም የት ነበር ስትለኝ ልጄን እያወራሁ ነው። ምንድነው ጩኸትሽ እንደዚህ ስለ ልጄን እያወራሁት ነበር አልኳት ማለት ነው። ብዙም አፉን አልፈታም ግን በቃ እያወራ ማሚ ምላ እያወራኝ ነበርና ላውድ ላይ ካልሆነ ቦቲውም አልሰራም ብሎኝ ላውድ ላይ ነበር። ለካ ድምጽ እየሰማች ነው እና ምንድነው የምትሽካኪው ባሌ ስለመጣ ነው የሁሉ አረካት ምናምን አለችኝ። እኔ በጣም ደነግጥኩ። በዛ ሰዓት ጭንቅላቴ በቃ ልነግርሽ አልችልም። እሱ ላይ ነው እኮ ያለው ሰውዬው፣ ምድር ነች እሷ ያለችው እና ጠርታኝ አይ ልጄን እያወራሁት አንቺም ልጅሽም በቃ ይሆናል አይደል እንደ እርግማን ነገር ማለት ነው ስትናገረኝ ብልጭ አለብኝ። ብቻ አላቅም ምናልሽ ቤት ማዳም መሆኑን ረሳሁት። አቡዬ ሊይዛት በቃ ላምቃት ምን ቀረኝ። ከዛ እንደዛ ስንፋጠጥ ሰውዬው ሲወርድ ደረሰ። ከዛ እንቺ ሸፋጣ ምትሆንቺ ምቻት ምናምን ብሎ ለሁለት በቃ እንደመማታትም ሊያደርጉኝ ምናምን። ከዛ በሩን ዘግቼ ወጣሁኝና ክላሴ ገብቼ ክላሴን ቆለፍኩ። ኃይለኛ ጸበቀ ያቺ ነች። አንድ ቀን አልተናገርኩም። የዛን ቀን የልጄን ስም ስጠራ ብቻ ተናደድኩኝ። ተጣላን ማለት ነው። ክላሴን ገብቼ ቆለፍኩኝ። ከዛን ደወለ ቢሮ ምናምን ራሷን ልታጠፋ ነው። በር ቆልፋለች። ካሜራ አለ ክላሴ ውስጥ ልጅ ስላለ እንትን ፊት ለፊት ሳሎን ውስጥ ሴትዮን እንዴት እንዳደረገቻት ነይ ምናምን ተባለ ማለት ነው ቢሮ። ከዛን ስልክ ቁጥር ራሷ ያወጣችልኝ አለ ሰጠች። አናግሯት ራሷን ብታጠፋ እኛ የለንበትም። ቆልፋለች በር። እነሱ ይፈራሉ። በር ከቆለፍሽ ታውቂያለሽ፣ ገብተሽ ሮጠሽ ክላስሽን በር ከቆለፍሽ ራሷን ታጠፋ ነው ይላሉ። ከዛን እኔ ራስ በቃ ገቦኝ በሬን ቁልፍ አድርጌ ቁጭ አልኩኝ። ከዛን ከቢሮ ተደወለልኝ። ምንድነው የምትፈልጊው? ሴትዮዋ በጣም ቅናተኛ ነች። የቀረችኝ 7 ወር ናት። አዲስ ቤት መግባት አልፈልግም፣ አገሬም ደግሞ መሄድ አልፈልግም። ቤት እየሰራሁ ጨርሼ እቺን አመቴን ጨርሼ 2 አመቴን ደፍኜ መሄድ ነው ፈልገው አልኳቸው ማለት ነው። እሷ ደግሞ ከዚህ በኋላ ትገለኛለች አልፈልጋትም ማለች ማለት ነው ለቢሮ ደውላ። ከዛን ስትል አምጫት ተባልኩኝ። ሄድኩኝ እና በጣም ቢሮ ውስጥ በቃ መምታትን የቀራቸው እንዴት እንትኑን ካሜራውን አሳይተው ማለት ነው። እኔ ሳይሆን የሚሰሙኝ ምን እንዳለች ድምፁን ዘግተውታል። እንዴት እንዳጠፉት እኔ ፈጣሪ ብቻ ነው የሚያውቀው ድምፁን ማለት ነው። ምንም አላልኳትም። ስራ ስላዘዝኳት ብቻ እንደዚህ ተወዛወዘች እንደሆነ ነገር ማነቅ ነው የቀራት ምናምን ነገር። ሁለት እኔ እጄን እንዲህ ሳደርግ አለ እንትኑ ላይ ማለት ነው። እንዴት ነው ጻ ልጅ ዋ እንደምትይዋላ እጅሽን ጣትሽን እሱ ነገር ብቻ ነው የሚታየው ለነሱ፣ ድምጽ አይሰማም። እኔ ግን ያልኳት ሁለተኛ የልጄን ስም እኔን እንደፈለሽ እስከዛሬ ሰደበሽኛል፣ ሁለተኛ ልጄን ስሙን እንዳጠሪ ነው ያልኳት። ልጄን እንዲህ ብዬ ሌላ ምንም አላልኳትም። ብቻ ብልጭ ብሎብኝ የዛን ቀን መናፌን እንደው ምን ልበልሽ። ከዛን አልኩኝ። ከዛም ቢሮዎቹ ሰደቡኝ። ተመልሼ አልወስዳትም ማለች። ይቅርታ ልበላትና ልሂድ አልኩኝ። አልወስዳትም ማለች። ኮራችብኝ፣ ጥላኝ ሄደች ማለት ነው ቢሮ። ከዛም በቃ አለቀስኩ። ስልኬን ቀሙኝ፣ ሁሉ ነገር ቀሙኝ። በቃ እንደገና በቃ ሌላ እሳት ውስጥ ገባሁ። በቃ ጭንቅላቴ በቃ አንዴ በቃ ከመስኮት ልዝለል በቃ ማረገው ነገር አጣሁኝ። የልጄን ድምፅ በየቀኑ ነው የሚያሰማኝ። በየቀኑ እናቴ ጋር እየተመላለሰ ከስራ እየተመላለሰ እግሩን ያመዋል ብዬሻለሁ። እና እንደዛ የሆነ እየተመላለሰ ልጄን ድምፁ ሳያሰማኝ አይውልም። ለምን? የእናቱ ፍቅር እናቱ ጨካኝ ናት ምናምን እንዳይል ማለት ነው። እና እናትሽ ጨካኝ ናት ብሎ እንዳያደግ ልጁ ብሎ በጣም መስዋዕትነት ለእኔ ጥዬው ለመጣሁት ለእሱ ለእኔ ነበር የሚጨነቀው ማለት ነው። ለእናቱ መጥፎ ስሜት እንዳይሰማው ይሄ ልጅ ሲያድግ እናቴ እኮ ጥላኝ ልጅ እንዳይል ምናምን እያለ ማለት ነው። ብዙ ነገር እንትን ስለሚል ስልኩን እንዴት በቃ ረዝ ስልክ ስጡኝ ሲባል በቃ ራሴን ነው የሚያመኝ። ራሴን ያመኛል። በቃ የሚያጠጡን ውሃ የሚያደርጉን ነገር በቃ ለራሳቸው የሚያደርጉት ነገር ብር መጥቶ ኃላፊው ሰጥቷቸው ሲሄድ ከዛ ለኛ ደግሞ ይሄን የቧንቧ አፍሉና ጠጡ፣ ከፈለጋቸው አፈር ጠጡ ምናምን በቃ የሚናገር በቃ ራሴን ታመምኩ። እዛ ቢሮ ውስጥ 15 ቀን ስራ እየመጣ ምግብ የሚችል ምናምን ይባላል። አንቺ ቅጣት ላይ ነሽ፣ ለ3 ወር አውጪ የሚሉኛል ማለት ነው ከቢሮ። ቅጣት ላይ ነሽ፣ ራስሽ ነሽ እንትን ብለሽ ረግጠሽ ቤትሽን የመጣሽ ሄደሽ ልደበድብኝ ነው አሁንም ሄደሽ አትሄጂም ትለኛለች ማለት ነው። ወይ እሷን እዚሁ ገድያት ልታሰር እላለሁ አንዳንዴ ማለት በቃ ነው በቃ ጭንቅላቴ ውርር ነው የሚያደርገኝ። ከዛን ደግሞ ልጄ ሰው ሀገር ቀረች እየተባለ እላታለሁ ማለት ነው። ከዛ በቃ ከዛ ከ15 ቀን በኋላ ሰራተኛ ክላሱ እንትን ውስጥ ያለ ጠቅላላ ያሉት ቢሮ ውስጥ ያሉት ምግብ የሚወስዱ ልጆች በምግብ የሚገቡ ጠቅላላ አለቁ ማለት ነው። ግዴታ የሆነ ሴትዮ ደሮሬ ይፈልጋሉ ምግብ የምትሰራ አብሶ ቤሮት ብትሰራ የሰራች ብትሆን በጣም ደስተኛ ነኝ ምናምን አለች።
ሶስት ሰራተኛ ሄዶ ሶስቱም ሰራተኛ አልቅሰው ይመጡበት ማለት ነው። አልቅሰው ሶስት ሰራተኛ ተመልሷል ቢሮ እና እንዳንገናኝ ከዛም የሚመለሱትን ሌላ ቦታ እንዳይነግሩን ማለት ነው። ሴትዮዋ እንዲህ ናት እንዳንባል እኛን ሌላ ቦታ ነው የሚያስቀምጡን። ከዛ ነው ውጭ አንቺ አለች። እሺ አልኩኝና ሄድኩኝ። ከዛ ሴትዮዋን አዋሪያ ተባልኩ። ምንድነው የምትሰሪው ተባልኩኝ። እዛ ልጅም ጽዳት መጀመሪያ ዓመት ከ5 ወር የሰራሁትን የምሰራውን ነገር ሁሉ ኢንተርቪው አደረገችኝ ማለት ነው በስልክ። ከዛ ስታወራ በቃ እንትናት በቃ የዋህ እኔ እሷ ሴትዮ እንደሆነች አላወቅኩኝም። መተው ቢሮ ውስጥ ያወሩ ነበር። ዶሮ አላት እንትና አላት እያሉ ሲያወሩ ሰምቻለሁ። እዛ ተመልሰው ሲመጡ እንዴ ተሰብስበን የምናወራው አለ አይደል ሲደብረን ቢሮ ውስጥ እና የክፉ የሆነ 3 ሰራተኛ ተመላልሶባት ደሞዝ የምከለክል የምትማታ ቤት በል እዛ ከተቱኝ ማለት እዛ ወሰዱኝ። እዛ ላኩኝ። ከዛ መውጣት ስልክ ማውረድ አይደለም የምፈልገው ስልኬን ተቀበልኩ። ደስ ሳለኝ የዛኑ ቀን ቤት አስደውሉኝ አልኳቸው። አንድ ቀን በ15 ቀን አንዴ ብቻ ደውያለሁ እንዳታስቡ ቢሮ ነኝ ብዬ ማለት ነው። ከዛ ውጭ አትደውይም ተብዬ አልደወልኩም። ከዛን የዛኑ ቀን በቃ አስደውሉኝ እንዴት ስራ ከፈለጋችሁ ስላቸው ሰጡኝ። ደወልኩኝና ነገርኩት ስራ ልገባ ነው በቃ አሁን በየቀኑ እንትን እንላለን ግን 2 ዓመት እንደ አዲስ ነው ሲለኝ አይደለም እቺ ቀረችኝ 7 ወር ሰርቼ ነው የሚልኩኝ አልኳት። ነው አዎ አልኩት። እኔ እኮ አይደለም ግን ያው ታውቂያለሽ አዲስ 2 ዓመት ኮንትራት ነው። ከዛን በቃ እግዚአብሔር አበርተኝ የቻልኩትን ሰርቼ በቃ ካቃተኝ 7 ወሩን ጨርሼ እኔ ካለኝ ገባለሁ ከሰዎቹ ጋር ብቻ በቃ በፒስ ተመልሼ እመጣላችኋለሁ ብዬ ምን ብዬ በቃ ከዛ ቤት ብቻ ከቢሮ ብቻ ለመውጣት ነው ታውቂያለሽ እንትን ያልኩት። ከዛን አዲስ ዓመት 2 ዓመት መሆኑን በቃ ሁሉ ነገር ጭንቅላቴን እንትን ወጣሁኝ ከዛ ቦታ ማለት ነው። እና ወጣሁኝና እዛ ቤት ሄድኩ። ከዛ ማታ መታ ወሰደችኝ። ተኚ ተባልኩኝ ማለት ተኚ አሁን ተኚ ነገ ጠዋት ነው ስራ መሰሪው። ሲሄድ 2 ሰራተኛ ነው ያለው። አንድ ለጽዳት አንቺ ምግብ ነሽ ተብዬ ነው የሄድኩት። ማታ ሲሄድ የሰራተኛ ክፍል ውስጥ እኔ ብቻ ነኝ ያለሁት። ከዛ እንዴ የታለች ሰራተኛ ለየብቻ ነው የሚያስተኙን ወይ ምንድነው? እኔ አሁን ዘጣልቼ ስለመጣ ክፉ ናት ብለዋት ነው ምናምን ብዬ ምንም አላልኩም። በቃ ተኛውኝ። የዛን ቀን ተኝ ስለተባልኩ ቢሮ ውስጥ በቃ ጭንቀት ነው ምናምን አልተኛውም። ተኛው በቃ ስራ አግኝቻለሁ ጠዋት ብዬ 6 ሰዓት አላርም ወይ ምናምን ተባልኩና ተኛውኝ። ይሻላል ሞላውኝ። ስልክ ሰጠችኝ። ይሄ እንዴት ነው ሽርጦች የሚገናኙበት የሚጮህ ስልክ የለም የት ነህ እዚህ ጋር ነህ ቁጥር እንትን የሚባለው እንደሱ አይነት ነው። ቻርጅ ይደረጋል። እሱ በሱ ነው የምጠራሽ በየደቂቃው በጠራሽ ቁጥር እሱን ይዘሽ ነው የምትዞሪ ምናምን አለችኝ። የዛን ቀን እንደገባው ማለት ነው ወይ እድሌ ብዬ እሺ። ከዛን የዛኑ ቀን ማታ ገብቻለሁ ብዬ ለቤተሰብ ላሳውቅ ኢንተርኔት ሞይልኛለች ስለ ኢንተርኔት ጭራሽ ተች ስልክ አለሽ ቤቴን ልቀርጭ አምጪው አትለኝም እንዴ? ለምን ማለት እንዴ እኮ እስከዛሬ ድረስ የምሰራበት እኮ ኢንተርኔት አለ አምጪው አለች። አይ አላመጣውም አልኳት። ይቅርታ አድርጊልኝ ኢንተርኔት ካልሞላሽልኝ ካርድ እየሞላው ደውልበታለሁ አልሰጥሽም ስልኬ ልጄን ፎቶን እያየው መስናናበት ነው በቃ አትረዳም ጭራሽ አልኳት። ከዛም በኋላ አልሰጥም ብዬ ኢንተርኔት አልሞላም አለችኝ። እሺ አልኳት እና በቃ ሲም ካርድ የለኝ ከበፊቱ ቤቴ ስወጣ ሲም ካርዴን ተቀብላኛለች ሴትዮዋ ማለት ነው። በራሷ ስም ስለሆነ ተቀብላኛለች። ሲም ካርድ የለኝም ኢንተርኔት ቢኖረኝ በድሮ ዋትስአፕ ነው የምጠቀመው በድሮ ሁሉ ነገር ነው የምጠቀመው ሲም ካርድ የለኝም። ከዛን የዛን ቀን በጠዋት ተነሳሁኝ ምናምን በዛ እንትን 5 ሰዓት ከምናምን ሲሆን ደወለችና በዛ ነገር አስደንግጣ ቀሰቀሰችኝ። 6 ሰዓት በላይ ነበረ እኔ የቀሰቀሰችኝ 5 ሰዓት ላይ ነው። ተነሳሁኝ ደንግጬ ወይኔ በስመ አብ ነጋ ብዬ ተነስቼ ሳይ ገና 5 ሰዓት ከምናምን ነው። በቃ ይሁን ብዬ ተነሽና ግቢውን ሙሉን ጥረጊ የታለች ከዳማ አልኳት። ከዳማ አለ አይደለ ስላት የምን ከዳማ በስ እንቲትሽ ትግሪናለች። እኔ በስ አልኳት። እሺ አልኳት እና በቃ ዛሬ ሊዮ ብዬ እንትን አልኩኝ ማለት ነው። ጠዋት እንትን አልኩኝ። ጠዋት ተነስቼ ግቢ ጠረጋ ያስኩኝ። ግቢው ምን እንደሚያክል አቤት! ይሄን ግቢ ሁሉ ጠርጌ እንደገና ለራሴ ሰውነቴ አልቋል በናፍቆት በማብሰልሰል እንደገና ይሄን ግቢ ጠርጌ ምግብ ሰርቼ ይሄ የሚያክል ፎቅ አጽድቼ እያልኩኝ እንዲሁ ያብሰለሰልኩ በሀሳብ ጨው ብዬ ያን ሁሉ ግቢ ጠርጌ ጨረስኩት ማለት ነው። ከዛን ጨረስኩኝ። 6 ሰዓት ከምናምን ሲል ትልቁ ቤት ገባሁኝ። ና ያለችኝ ባሌ ሲወጣ ጠራሻለሁ መተሽ ይሄንን እንትን ትያለሽ አለች። እንትን ትያለሽ ልጅ የለኝም እኔና ባሌ ብቻ ነን። ባሌ ከመጣ ወደዚች ዝራቲ ምናምን በቃ ብዙ ዋርኒንግ እንትን ተሰጠችኝ ማለት ነው። እሺ ያልኳት እኔ ችግር የለም አልኳት። ከዛም በኋላ የዛን ቀን ጠዋት ላይ ሳጸዳ ታች ሳጸዳ የቆሸሸ ቤት ነው ሰራተኛ የሌለበት ላይ ምግብ ሳደረሰ ምግብ ሰራ። ከዛ ምን የሚበላ ነገር ተቀብቶ የሚበላ ነገር የለም ወይ ቁርስ አልበላውም ይኸው ምሳ እየሰራው ነው ራበኝ ስለ ምግብ ገና ዛሬ ከመምጣትሽ ምግብ ትጠይቂያለሽ አለችኝ። አቡዬ ምንም አላልኩም እሺ በቃ ሶሪ አልኳት። ታውቂያለሽ ሰው አንዳንዴ አንጀቴ ትጥፍ ብሎ እንትን ሩስ ሰራ ከቁሌቱ ላይ እንደዚህ እየላስኩኝ 10 እንትን እንደሚቀምስ ማለት ነው። ወጡን እንደሚቀምስ እያልኩ እንዲህ ከመስ ውሃ ጠጣለሁ ማለት ነው። እርቦኝ
ከዛ በቃ ውሃ እየጠጣሁ በቃ ሆዴ በቃ የመጨረሻ አመመኝ መጨረሻ ላይ ማለት ነው። እንደዚህ ረሃብ አልችልም። ከልጅ ጋር የበፊቱ ቤት ከልጅ ጋር ስለምውል ያኔ ብስኩት ምንም ጉርስ እያደረኩኝ ቢረበኝም እችለዋለሁ በፊትም ማለት ነው። ግን እዚህ ደግሞ ጭራሽ በአይኔ ስፈልግ እንደዚህ የሚበላ ብስኩት እንኳን ሰው ቤት ውስጥ እንዴት የለም ልጅ ስለሌለ ነው እያልኩ በቃ በአይኔ እንደዚህ እየፈለግኩኝ ቤቱ እንዳለ በሚቀርጸው ነው ዙሪያው ማለት ነው የሚቀርጸው አለ እና በቃ ስቅቅ ብዬ ብቻ እንትኑን ከቁሌቱ ላይ አስረ እየቀመዝኩኝ ስልዝ ደረሰችብኝ ማለት ነው። ሽት ሰዌን እንዲህ ብላ ደረቴ እንድልቅ ስታደርገኝ ደረቴን ብቻ ድልቅ ስታደርገኝ የቀመስኩት ጨው ማለት ነው ወደ ላይ ባፍንጫ እንደዚህ ልሞት በቃ እንደዛ ማለት ተነሽ እዚህ ቤት ውስጥ ልታስመልሽ ነው ውጪ ብላ እንዴት ገፍትራ እንዳለችኝ ከዛ ወደ ውጭ ወጣሁኝ እና አልቅሼ በቃ ምንድነው ተስፋ እኔ ብሞት ይሻላል በቃ ማስበው ነገር ሁሉ በቃ እንደዚህ ቃል የሚሆኑ ሰው እንዴት ነው ሲለፋ ውሎ እንደዚህ የሚገፋው ብዬ እንዲህ ሰው እንኳን አሰበም ልጅ ባይኖራት እንደው የተራበ ዘመድ የላትም ብዬ በቃ ክፍት አለኝ ታውቂያለሽ። ከዛ የዛን ቀን እንዴት ይምሽልኝ በቃ ከዛም በኋላ በቃ አልሰራምም እንዳለን የግዴን እንደዚህ እየተዝለፈለፍኩኝ የዛን ቀን ምሳ በሉ፣ የሰራሁትን ምግብ በሉ። ከነሱ ሲተርፍ ፌስታል ላይ ስፍራ ላይ አጥንት ምናምን የለ እሱ ላይ ሩዝ ምን አይተንተባተበው ይሄ ቢሺ ጠብጋ ውስጥ ያለ ለነገረው እንዳትበይ ይሄንን አለችም ማለት ነው። የክፋት ጠግ አልኩኝ። ከዛም ቤት ይባሳል እንዴ ያኛው ስድብ ይሻለኝ ነበር። ምነው አፌን በዘጋው እንደዛ ከምናገር ብዬ በቃ ምነው አፌን በዘጋው። ከዛም ቤት የባሰ ቤት ትከተኛለህ ብዬ በጣም አለቀስኩኝ። ከዛ ይሄ ስፍራ ላይ ነው ከበላሽ ቤ ካለበላሽ የራስሽ ጉዳይ አለች። እዛ ልሽ ብዬ አረደ በላለሁ ብዬ እንዴት እንደበላውኝ አቡዬ መቼም አይረሳኝም። እና አጥንቱ ምናምን ትቼ እንትኑን የለም ጥርሳቸው ምናምን ድንገት ይደማል ብዬ ሳልበላ የእንትኑ ሩዙን ብቻ ልቅም አድርጌው ጥፍ ከዛ ውሃ ጠጥቼ ነፍሴ ምልስ ሳለች በቃ ለሞት ደረሼ ማለት ነው። ከዛ ራሴን ታመምኩኝ። ከዛ እሱ የበላሁት ደግሞ ልቤ ላይ በቃ ረቦኝ ስለበላዩን አልቀሼ ስለበላሁ አላቅም። ማታ በጣም አስጨነቀኝ። በቃ ስራ ጨርሼ ምናምን በጣም በቃ ከልፋት በኋላ 12 ሰዓት ሲል 5 ሰዓት ልነሳ 12 ሰዓት ልክ ላሽ ከደወልኩልሽ 5 ሰዓት ምናምን ደውልልሻለሁ ትነሻለሽ አለችኝ ማለት ነው። እሺ አልኳት። እዛ ቢሮ ብቻ ተመልሼ ያልሄድ ብቻ እንደምንም ብዬ ምናምን ብዬ ማለት ነው እንትን አልኩኝ። ከዛ ምንም አላልኩም። ገባው ክፍሌ በቃ ልቤ እንደዚህ ሊፈነዳ በቃ ሆዴ ማለት ነው። በቃ የበላሁት ያቺ ርቦኝ የበላሁት ልሞት ደረስኩ ማለት ነው። ልሞት ነፍሴ ልትወጣ። ከዛ መጨረሻ ላይ እጄን ከትቼ በቃ ይሄ ነገር እንትን ርቦኝ ስለበላሁ ብዬ እንደዚህ እጄን ከትቼ በቃ እንትን አልኩኝ ማለት ነው። ይቅርታ ለቃሉና አወጣሁት። በቃ ሰላሜን ነስቶኝ ነበር። ከዛ ያልኩኝ በቃ ዛሬ ብሞት ራሱ በቃ ሞትኩ ብዬ አልጋ ላይ እንደዚህ ብዬ እንደዚህ በጀርባዬ ተኛው ማለት ነው። ራሴን እንደዚህ በውሃ ነግሬ አስሬ ተኛውኝ። ከዛም በቃ እንትን ስል ነገ ደግሞ እንዴት ነው ውሎ በቃ ያሰብኩት በቃ ምንም አላልኩም። እዛ ቤት እያለሁ ነግሬሻለሁ የሆነ ነገር እንትን ስል እናት ቤት ባለ በፊት ኮንትራት እያለሁ እዛኛው ቤት ማለት ነው በፊት ቤት እያለሁኝ እንትን እላለሁ ነበር። የረሳሁት ነገር ለልጄ እያልኩኝ እቃ ገዛ ነበረ። የሴትዬ ሕፃን ይዤ እናቷ ቤት ሲሄድ እናቷ ቤት ላሉ ሰራተኞች ብር እየሰጠውኝ እንትን እል ነበረ። ብር እየሰጠውኝ እገዛ ነበረ ልብስ ለልጄ ማለት ነው። ለመሄድ ጊዜ ደርሷል 2 ዓመት ልጨርስ ነው እያልኩ ማለት ነው። እና ብዙ ልብስ ሻንጣዬ ሞልቷል ምናምን በቃ ነገ ጠዋት ፈትሽሻለሁ አንድ ነገር እንትን ካልኩ የምትወጪው ስትሄጂም እቺን እቃ ነው ይዘሽ የምትወጪው ምናምን ብላኛለች ማለት ነው። ብላ ያለችኝን እያሰላሰልኩ ደግሞ ልትወስድብኝ ነው እንዴ የልጄንም ልብስ ልትወስድብኝ ነው ምናምን ጠረኑ እንዳይለቅ ብዬ አንድ ቀን ሳላጥብ ከኢትዮጵያ ይዣት የመጣኋት ልብስ አለች የልጄ ማለት ነው። የ1 ዓመቷ እስካሁን አለች። እና የ1 ዓመቱን ልጅ ልብስ አስለብሼው አስቀምጬ ይዣት ምተኛታለች። እና በቃ እሷንና የቤተ ክርስቲያን ማታ መጸልይባት ነጠላለች እሷንና ውዳሴ ማርያም እንደዚህ አቀፌ በቃ አለቀስኩ። ውስጤ ምንድን ያሰበው በቃ ነገ ውሎዬ እንዴት ነው የሚሆነው እንዴ እንደዚህ ቢሮ ሄጄ ትመታኛለች ብለም አንቺ ለምደሻል ራስሽ ነው የምትማቸው እሷ አትማታም እጅሽን እንዲህ ያደርገሻል ማዳም ላይ ብላ ያቺ ጥፋት ስለተያዘችብኝ በሄድም ይገሉኛል እንጂ ወይ ደግሞ እዛው ቢሮ ያለ ስራ 15 ቀን ተቀምጫለሁ 3 ወር እንደዛ ተመልሰሽ በመጪ 3 ወር ነው እዚህ የምትቀመጪው ብለውኛል ማለት ነው። ከዛ በቃ ያለኝ አማራጭ ምንም አይደለም ችዬ ልስራ አልኩኝ ማለት ነው። ከዛን ችዬ ልስራ አለስ በቃ ውስጤ እንትናለም ጠዋት ሌሊት 4 ሰዓት 5 ሰዓት ደውላለሁ ብላኝ የለ 4 ሰዓት ተነስቼ
በእግሬ እየሮጥኩኝ ማለት ነው። በእግሬ እየሮጥኩ ወዴት እንደሚሄድ እንኳን አላውቅም። ስልኬን ይዣለሁ፣ ነጠላዬን ይዣለሁ፣ የልጄን ልብስ ይዣለሁ ማለት ነው። በእግሬ በሌሊት አጅማን የሚባል ቦታ ነው። በእግሬ ስሮ ውስጥ ነው። በጣም ሩቅ ነው ከአስፋልት ለመድረስ። የምሮጠው ወደፊት ሳይሆን ወደኋላ ነው የምሮጠው ማለት ነው። ወደፊት ሰውየው ካጣኝ እንኳን ያገኙኛል ብዬ ወደኋላ ነው እየሮጥኩ ያለሁት ማለት ነው። ወደኋላ እንደዚህ ዝም ብዬ ከዛን የሆነ መስጊድ ጋር ስደርስ እስከሚነጋ ድረስ በጣም ብዙ የ1 ሰዓት ምናምን መንገድ ከሮጥኩ በኋላ የሆነ መስጊድ ሳገኝ መስጊዱ ስር ሄጄ በቃ ተኛሁኝ ማለት ነው። ራሴን ልስት ነገር ሆንኩኝ። እግሬ ሲደነዝዝ፣ ጭንቅላቴ ሲደነዝዝ ታወቀኛል። መስጊዱ ስር ድፍት አልኩ በቃ ማለት ነው። አምላኬ ወይ እስከሚነጋ ድረስ እዚህ ጋር እንትን ልበል ብዬ 4 ሰዓት ከምናምን እየወጣሁኝ 6 ሰዓት እስከሚሆን ድረስ እንቅልፍ ወሰደኝ። በቃ የሞት እንቅልፍ ማለት ነው። እዛ መስጊዱ ስር እንዲህ እንደተኛሁኝ ከዛ ብቻ የሆነ ቅዝቅዝ መሬቱ ብሎ እግሬ ደንዝዞ እንደዚህ ላንቀሳቀሰው ስል እግሬ አልታዘዝ ሲለኝ ይታወቀኛል። ወይኔ ምን ሆኜ ነው ያዙኝ እንዴ ብዬ እንደዚህ ብልን ብዬ ስነሳ አሉ በቃ ማንም በቃ ነክቷል። መኪና ውል ይላል። ከዛ ምንም አላልኩም። ስልኬ ሲም ካርድ የለውም ብዬሻለሁ። ሰው አቅም ያኔ መደወል አልችልም። በምን አገኛቸዋለሁ? ያለ ምንም ብር የለኝ ምን የለኝ። ከዛ ብር እንዳለው ሰው ታክሲ ብያስቆምኩኝና ግብት ዘልዬ ነጠላዬን እንዲለብሸዋለሁ ቤተክርስቲያን እንደሚሄድ ሰው ማለት ነው። አላቅማ እንዴ ዝም ብዬ ለብሼው ታክሲ ስለው ሲያቆምልኝ፣ ከዛ እሱ ደግሞ ቂው ያለ ሜሴጅ ይገባለታል ማለት ነው። ኢንተርኔት ታክሲ ውስጥ ሌካ አለ ሌካ አላቅም ታክሲ ውስጥ ኢንተርኔት እንዳለ። ከዛን ሙምኪን ስልክ ታስደውለኝ ሙምኪን ትስል ቴሌፎን አልኩትኝ ወይን ትስልኝ ምናምን ሲለኝ አንድ እክቴ ምስተሽፋ አልኩትኝ። የት ሲለኝ ሻርጃ ምስተሽፋ አልኩት። ዝም ብዬ ማለት ነው ማቀው አፌ ላይ የመጣውን ነገር ብቻ ተናገርኩኝ። የበፊት ሴትዮ ስለምትል ሻርጃ በኢድ አለኝ። እዚህ እኮ ያለ ነው አጅማን ነው በኢድ ሲለኝ ይሆን አልኩትኝ። ከዛን እሺ ብዬ ገባሁኝ። እዛ ውስጥ ገብቼ ቁጭ አልኩኝ። ኢንተርኔት ቁጥር ያዝና ይሄንን ቁጥር አክስቴ ያለች የእናቴ እህት እሷ ያለችው የት ነው? አቡዳቢ ነው። ያላቀም የእናቴ እህት ናት፣ አቡዳቢ ናት። እና ከስንት አንድ ነው የምናወራው ራሱ ማለት ነው። ከዛ ለእሷ ደወልኩላት፣ አስደውለኝ ብዬው እሱ ደወለልኝ። ከዛን ቀጥታ ስነግራት ወይኔ ብላ ደነገጠች። በቃ ቆይ ሻርጃ ማቃት ልጅ አለች የኛ ናዝሬት ልጅ ምናምን ብላ ልደውልላት ብላ ደወለችላት። እንዴ ሳትናገር እንዴ ሰው እኮ ልጠፋ ተናግሮ ነው። አይ እኔ መጥፋት ፈልጌ አይደለም፣ በቃ አይምሮ እንትን ሊል ሲል ነው የጠፋሁት። ሀገሬ መሄድ ነው የምፈልገው፣ በቃ ልጄ ጋር መሄድ ነው የምፈልገው አልኳት ማለት ነው። ከዛም ብቻ አልፈሽ ስታወሪውና በሰዓቱ ልነግርሽ አልችልም። አብዬ ድንጋጤው ምንም ነገር አላቀልጥፍና በቃ ምንም ነገር እርብትብት እያልኩኝ ሰውየው ደግሞ የሆነ ነገር እንዳያረገኝ ብዬ በአይነ ቁራኛ እንዲየ በቃ አንቺ እንደጠፋሽ እንዳትሆኚ ቀጥታ እዚህ ቦታ ላይ ምናምን ብላኝ ቦታ ነገረችኝ ማለት ነው። ቃስሚያ የሚባል እንደዚህ ቦታ ስትለኝ እሺ ብዬ በቃ ከምስታሽፋ ወጥታ እዚህ ቦታ ሄዳለች አልኩት። ሎኬሽን ተላካለኝ። ከዛ ሎኬሽኑን በዚህ አስገባ ቁጥር። ከዛ ኢንተርኔት አለሽ? ኢንተርኔት ይሞላል ስልክ አለሽ? አዎ ሙላልኝ። እሺ ሙልት ታደርገልኝ። የእሷን ቁጥር ወዲያው ሴቭ አደረኩትና ዋትስአፕ ላይ ወጣልኝ። አወሯት። ሳወራት እግዚአብሔር ይስጣት ወዲያውኑ ተቀበለችኝ ማለት ነው። እንትኑን ሎኬሽን ልካልኝ እሷ ጋር ሄድኩ። ከዛ እሷ ጋር ሄደኔ 2 ወር ቀርቶኛል ልሳፈር፣ ሰው ጋር አስቀምጥሻለሁ፣ አንገትሽን ደፍተሽ ሰርተሽ እንትን ወይ አፉ ከወጣ ወይ ደግሞ ሰርተሽ ብር እንትን ብለሽ ብርሽና አካውንትሽ ውስጥ አስቀምጠሽ ቶሎ ወደ ሀገርሽ ትገበያለሽ፣ ጅም ሰተሽ ቢሆን ትገበያለሽ አለችኝ። እሺ አልኳት። ከዛን ልክ እኔ ጠፍቼ ስራ አስገባች። ሳምንት እንደተቀመጥኩ እንደድል ሆኖ ህንዶች ቤት በምግብ ተገኛልኝ። ገባሁኝ ስራ ማለት በ2006። ከዛን ገብቼ አሁን በጣም ልቤን የሰበረው ነገር ምንድነው? ባሌ አደጋ ድጋሜ የደረሰበት ድጋሜ መብራት ኃይል ማለት ነው። ይሄ ገፊ የሆነ ስራ እና ድጋሜ አደጋ ደረሰበት። ግን አልነገሩኝም ነበር። ፌስቡክ ላይ ገብቼ የሆነች ጓደኛ ያለች ሙዜ ነበረች በሰዓቱ እና ወንድሟ ጦር ሜዳ ሄዱ ሞቶባት ነፍሲ ማር የተባለ ተፖስቶ አየሁኝና ለአጽናናት በማሳንጀር ገብቼ ወይኔ ጓደኛዬ ልጁን ስለማቀው ሞተ እንዴ በእናትሽ እግዚአብሔር ይማረው ዘንድሮ ሀገራችንን ሰላም ያድርግልን እንጂ ብዙ ልጆች እየሞቱ ነው ምናምን ብያት፣ ጦር ሜዳ ሄዶ ነበር ዘምቶ ነበር ትንሽ ልጅ አይደል ምናምን ብያት አጽናናዋት። አረ ምን እንጂ አንቺን ራሱን የማይጠየቅኩሽ
እና ባልሽ አደጋ ደርሶበት እንኳን ሄጄ እንኳን አልጠየቅኩትም እኔ ማዘን ላይ ሆኑ ስትለኝ ብቻ ክውን ያልኩት እዛው ወንዶች ቤት ምግብ እየሰራው ነው ብቻ ድፍት ነው ያልኩት። የልጅ ቤት ምሰራ እዛ ሰራተኛ አንድ ላይ 3 ሰራተኞች ነበርን ለጽዳት ምሰራ እሷ ሮጣ መተ ምን ሆነሽ ነው ብላ ብቻ ፍስ አድርገውኝ ወንበር ላይ አስቀምጦኝ ወይኔ ባሌ ሞተ ነው የምላቸው ለነሱ ማለት ነው። ሞተ ሞተ ምናምን። ከዛ እሷ ደግሞ ታውቋል ሁሌ ወዛ ወር ተቀምጬ ልክ አመት እንደተቀመጠ ሰው ነው እያቆላመጥኩ ተናድጄም ስናገረው እሺ በቃ ተናድጄ ምናምን ሲለኝ ይሰማሉ። ልብስ ስተኩስ አንድ ክፍል ስለምንተኩስ ላውድ ላይ አድርጌ ሳወራው ድምፁን ይሰማሉ። ስቆጣው ምን እንደሚል ምናምን ትሰማለች። መልስ እንኳን አይሰጠኝም። እና ወይኔ ጉዴ ብላ እሷ ብቻ ስልኳን እየሮጠች አመጣች። ከዛ ደወለችና ቁጥሩን አለችኝ። ቁጥሩን አታውቀውም። አውጪ ከዚህ ፈልጊና በስሙ ፈልጋ ደወለች። ቀጥታ እናቴ ያነሳች የውጭ ስልክ ሲሆን እሷ አነሳችና ሄሎ ማን ልበል አለች። ከዛን እኔ ነኝ የጓደኛዋ ነኝ ምናምን ነገር አለች ማለት ነው። ከዛም ጓደኛዋ ነኝ ወይ ደህና ነው አታስቢ፣ እሺ ደህና ከሆነ ላናግረው በይው እላታለሁ ከስር ማለት ነው። እንዳትነሽ እያዞረኝ ስለሆነ እንዳትነሽ ቁጭ በይ እያለችኝ ትገፋኛለች ጓደኛዬ ማለት ነው። ስልኩን ስጭኝ ድምፁን ካልሰማ አላምንም የሆነ ነገር ሆኗል እኔ ነኝ የገደልኩት እኔ ነኝ ትቼው መጥቼ የገደልኩት ብዬ እያለቀስኩ ተረጋጊ እናቴ ብላ ላውድ ላይ አድርጋ እዛው እንደተቀመጥ ጓደኛዬ ሰጠችኝ ማለት ነው። ከዛ በቃ እንትን ቦቲውም ገቡና አልኳት። እሱ በቦቲውም ስለነበረ የሚያዋራኝ ቀጥታ እሱ ማየት አልችልም ካላየው አላምንም ዋሽታችሁኝ ነው ብዬ በቃ ቅውጥ ሳረገው በቃ እህትሽ ያቺ አስተምራታለሁ ያልኩሽ እህቴ ማለት ነው እንትን እሷ ጓደኛዬ ትጠራና ከትምህርት ቤት ከዩኒቨርሲቲ ካለችበት ከኮሌጅ ትጠራና ትደውልልሽ በቪዲዮ ታይዋለሽ እንድታምኝ ተባልኩኝ። ሰዓቱ አልደርሳለኝ እንዲህ ስንቆራጠጥ ስራ ሳልሰራ እህቴ መታ በቦቲም ገብታ በሱ ስልክ ደወለችልኝ ማለት ነው። ቶሎ ብዬ በቃ ደስ አለኝ ምናምን ቶሎ ብዬ በቪዲዮ ሳየው እንደዚህ የሚደቃቀን ተደቅኖበታል ምናምን በቃ ይሄን ስራ ብትሆ ይሻለኛል ለሁለተኛ ጊዜ ባለፈው እግዚአብሔር አተረፈ ጓደኛ ሞቶ አሁን አንተ እንደገና አልኩትኛ የእግሬ እኮ በፊት ስለሚያመኝ እንትኑን በደንብ ሳልይዘው የሆነ ሲወጡ እንትኑ ላይ እንጨቱ ላይ ሲወጡ እቅፍ እያደረገ የሚይዝ ብረት አለ እና እሱ እንትን ያለ ሆኗል ስቶ ነው እግሬ እንደመደንዘዝ ብሎ ስቶ ነው ወደ ታች ነው የተንሸራተትኩት። ወደ መሬት አልወደኩም ወደ ታች ነው የተንሸራተትኩት። ትንሽ ነው አታስቢ ያለኝ እንዲነቅሎ ማለት ነው በቪዲዮ ከተሰካበት በቃ አሁን አንቺ እንደምንም ብለሽ መጣለው እንዳለ አጉል ጠፋውኝ። አስቢ ጠፍቼ በወር ውስጥ ነው የነገር እንግዲህ አስቢ እዛ ሆኜ ታግሼ ቢሆን አስቢ ውጪ ሂጂ በቃ አደጋ ምናምን ሲባል ሂጂ ትባያለሽ። ግን የድሌ መጥመማየሽው የድሌ በቃ ጠማማነት ከዛን በቃ ምንም አላልኩኝም ደስ ብሎኝ ምናምን በቃ ካወራሁት በኋላ በቃ በርታልኝ እኔ በቃ እንደምንም ብዬ እመጣለሁ ትንሽ 2 ወር ምናምን ሰርቼ ለእጄን ሰጥቼ ቢሆን እመጣለሁ አልኩት ማለት ነው። እና አቡዬ ቅድም እኔ እሱን አስለቅሼ መጣሁ። አሁን እንደገና እሱ እንደዚህ ሆኖ እሺ ቢሆን ተስፋ አድርጎ በቃ 2 ወር ትመጫለሽ አዎ አልኩት ማለት ነው። እና ልክ 2 ወር ምናምን እንትን እንዳልኩኝ እንደሰራውኝ በቃ እንትስል የሆነ ነገር እንትስል እሱ አገን ቤቱ በጅምር ቀርቷል። በቃ ይሄ ቤቱን አስተካክሉ ለማዘረላታል ቤቱን አስተካክሉ እሱ ሲመጣ ቤቱ ምን